ጾም እኮ ተፈታ ሲባል አንዱ እሱ ደግሞ በምን ጉዳይ ታስሮ ነው አለ። አንዱ በጣም የማሰር ሱስ አለበት አሉ። እታችኛው ሰፈር ነው ያለው። በቃ ዝም ብሎ ነው የሚያስረው ሰው። እንደውም እሱ ሳይኖር ሌሎች ባልደረቦቹ ሲያስሩ ይናደዳል። የታሰረውን ሰውየው በዋስ አስወጥቶት በንዴት ድጋሚ ያስረዋል። እገሌ እኮ ቀለበት አሰረ ኒካ አሰረ ሲሉት ሁሉ የትኛው ጣቢያ ይላል። በዚህ ሆኖ ነው አሉ ከላይኛው አካል የአፈሳ ደብዳቤ መጣለት። ያው ሰውየው እንዲሁ ማረል እንኳን ደብዳቤ መጥቶለት እናቴ እየሄዳለ የሰፈር ያገኘውን ወጣት ብድግ ያረጋ እንዴ ሻንጣ ጫኝ በሉት። ኦኬ 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 ያለ ያስረላል። ኦኬ ከዛ በመሃል ባልደረው አራ ጓድ እኮ የኛ ካድሬ ነው ምን ነካ ሲሉት ኢትስ ኦኬ ባሼ ሰው ከተሰማራ እንደየስሜቱ በዋለበት ሜዳ አይቀርም ማፍራቱ የሚለው ዜማ በደንብ የገባኝ እንዲህ ነው። ሰውየው ሊሰርቅ አንዱ ቤት ሲገባ የ70 ዓመት አዛውንት ሴት አጋጠሙት። ሴትዮዋ የዋዛ አልነበሩምና ዝቅ ብለው የሌባውን ሁለቱን ቆለጦች ያዟቸው። ሴትዮዋ የያዙትን ነገር ጨመቅ ሲያደርጉት ሌባው ህመሙ ጸናበትና መጮህ ጀመረ። ጩኸቱን የሰሙ ጎረቤቶች ደርሰው ሌባውን ወደ ፖሊስ ጣቢያ ይዘውት ሄዱ። ፖሊሱ የአሮጊቷን ቃል ተቀበለ። ስም አልበል? አረጋሽ አሸብር። የሥራ ቦታ የት ነው? ሾላ ወተት ላምበረት ነው። የሥራ አይነት ወተት አላቢ አሉ። ባሻዬ ሰላማችሁ ይብዛ። ጸሐፊ ተስፋዬ ለማርያም፣ ተራኪ ኪዳ የገጠር ልጅ ቅዱስ። ይወድቃል ብላችሁ ብታስሩትም አይኔን አልንገዳገድም። በምሽቶቼ ነው የሠራሁት ቀኔን። እሄዳለሁኝ በገደም ዳሜ ብርሃን አላጣም ዕድሜ ለሕልሜ እስካልተገኘው ነው ጨልሜ። ወትሮንስ ቢሆን አይኔ መች መራኝ ልቤ ነው እንጂ እግሬን የሚያሰራኝ። እናም ሺህ ጊዜ ብትጠፍሩት የአይኔን ማለዳ ነገን አያለሁ በልቤ በኩል ባለው ቀዳዳ። ጉልት ሻጭ ሴቶችን ታሪክ አይተካሉ። በጣም የሚያሳዝኑ እናቶች መንገድ ዳር ቁጭ የሚሉ በእነሱ ጀርባ 4፣ 5፣ 6 ልጆች አሏቸው። እነዛ ሰዎች እንጀራ እንኳን ሲሸጡ ከሚሸጡት እንጀራ ልጆቻቸው አይበሉ። አንድ የከተማ መናኝ ብለን ምን ሰይመው አካል አለ። እንደዚህ አይነት ልጅ ጨለማን ተገን ያደርጋል። ገና በቃ ጨለምለም ደንገዝገዝ ሲል ይሄድና ያል እንደዚህ ማማ እስኪ ጎመን ስጡኝ ይላል። የስንት ብር ልጄ ሲሉት እስኪ የስንት አለው? የ10 ያ20 እስኪ እሷን ስጡኝ ማማ ልክ ያደርጉ ሲ 5000 ብር ወይ 10000 ብር ጣል ያደርግና ማማ እሷን ያዟት ብሎ ይሄዳል። ምን ደው ልጄ ሲሉት ወረት ሆኖታለች ብሎ ይሄዳል። ለምን ጨለማውን ፈለገ ስትል የእግዚአብሔር ቃል ምን ብሎታል? እሱ ደብቆ የሰጠ እኔ በገበያ መልስለታለሁ ይብሏል። ግራው ሲሰጥ ቀኝ ሲሰጥ ግራው ይብሎታል። ስለዚህ እሱ ጠራራ አይፈልግም። እንዲህ አይነት ሰዎች አሉ ነው ብዙ አሉን። መኑ በየጓዱ አሉ እንዲህ አይነት። ኤልያስን በሆንኩ ወይም ደግሞ ሙሴን አንዴ ጎንህ ቆሜ ብትቀበል ነፍሴን የዘውትር ጸሎቴ የእንባዬ ሲቃ ጫማ አርገኝ ነበር ለእግርህ እንድበቃ። ላንተ ለኤልያስ እንዲሁም ለሙሴ በታቦር ተራራ ፍቃድ ከሆነ 3 ዳሶች ለሥራ ብዬ በጠየቅኩክ ልክ እንዳሳጥማጁ ዘላለም በጠገብኩ ተመግቤ ከጁ እያልኩ አስባለሁ። ታቦርን ባልወጣ ኃጢአቴ ቢበዛ በምድር እያለሁ አንተን እንድከልል ደመናን ለመሆኑ ስንቴ ጸልያለሁ። አቤቴኔ ጥጋብ ሳልጾም ሳላስቀድስ ሳልረባ ለነፍሴ መቆምም ያምረኛል ጎንክ እንደ ሙሴ። ቁብ ሳይኖረኝ እንዲያው ላፌ የምጠብቅ እስክትመጣ ግብሬ ትቢት ያደለበ ከተንኮል ስር ማለት ታጣ። የኔንማ መሰባበር አትመርምረው ተወው እንደው መሸሸጊያ ጽድቅ የለኝም በነውሬ ነው መጋረደው። ክፋት ውስጤን ያጠቆረው ተንኮል አይደል ዝና ልብሴ ከቅዳሴ ሰዓት ጋራ ሚጋጭብኝ ሱሳሱሴ። እንዲኮነኝ እኔ እንግዲህ እረፈው
ከመቅደስ ሳልወጣ ነው የምደናቀፈው። እንዲህ እኮ ነኝ እኔ። የኔ ውድ እናት የሆነ ጊዜ እንዲህ ብላኝ ነበር። የኔ ሳቅና ያንተ ሳቅ ልዩነቱ ምን እንደሆነ ታውቃለህ አለች። አላውቅም አልኳት። አንተ የምትስቀው ደስታ የተሰማ ጊዜ ሲሆን እኔ የምስቀው ግን አንተ ስትደሰት ባየው ጊዜ ነው አለች። እወድሻለሁ።